ብቻዬን ነው ዱባይ ያለሁት። በራሴ ገንዘብ ነው የምፍታታው ምናምን ከሰው አልጠብቅም። በራሴ ነው እዚህ የደረስኩት። ገባችኋ? ሶ እኔ አሁን በቃ በራሴ ቁም ያለው ቤተሰቦቼንም እኔ ነኝ የማስተዳድራቸው። ለቤተሰቦቼ ቤት ገዝቼ አዲስ አበባ አምጥቻቸዋለሁ። አሁን ደግሞ የራሴ የሆነ ነገር አለኝ። ከዛ ደግሞ እየተዝናናሁኝ ነው ምናምን። ያ ማለት በማንም ተጠግቼ አይደለም እዚህ የደረስኩት። በራሴ ነው የተጠጋሁት። በቃ ራሴ በራሴ ነው እዚህ የደረስኩትና ወደ ኋላ እየጣላችሁ መሄድ አለባችሁ። ያንን ነገር ወደ ኋላ ካልተዋችሁ አብራችሁ ነው ወደ ኋላ የምትቀሩት እናንተም እና ያ ብቻዬን ነው እዚህ የደረስኩት በራሴ እና እግዚአብሔርም ረድቶኛል። እኔም ደግሞ በራሴ ነው እዚህ የደረስኩት እላችኋለሁ። ወዳችኋለሁ እና ማንም ኑሮት አይደለም እንደዚህ የደረሰው ሞቲቬሽን ጃለነ ይላል እናሳ አቤት እኔ ጌታ። እሺ እና ይኸውላችሁ አሁን ኔቨር ጊቭ አፕ ስፔሻሊ ሴቶች ተስፋ እንዳቆርጡ ህይወታችሁ ላይ። እኔ ጓደኞቼ ቀልደውብኝ ያውቃሉ። መስተንግዶ ምናምን አንቺ እኮ መስተንግዶ ነው የምትሰሪው ምናምን ብለውኝ የቅርብ ጓደኞቼ ኮንፊደንስን እስከ መንጠቅ ድረስ ደርሰው ያውቃሉ። ላይክ አፍሬ ምናምን ተሸማቀቅ ያውቃለሁ። እንዴ ሳስበው ስራ እኮ ነው መስተንግዶ። ሀዝ ላይክ ለምንድን ነው የሚደብረኝ? ለምንድን ነው ያፈርኩበት? አስባችሁታል? እንደዛ ባልሰራና እንደዛ ቲፕ ባላገኝ ኑሮ እዚህ ደርሳለሁ። ገባችኋ? ግን እነዛን ሰዎች ወደ ኋላ ትቻቸው ነው የመጣሁት። ላይክ ኮንፊደንስን ቀምተውኝ ነበረ። ወደ ኋላ እንድቀር ነበረ። እንደዛ ቀን ማታ የሚፎግሩኝ ሙድ የሚይዙብኝ ምናምን እና ስፔሻሊ በጓደኛችሁ በቅርብ ጓደኛችሁ እንደዚህ ከተባላችሁ ኦፍ ኮርስ ላይክ ይደብራችኋል፣ ያስጠላል። እንዴት ከነሱ እኩል አልሆንኩም? እኔ እኮ እንደዚህ ነበርኩኝ፣ እኔ እኮ እንደዚህ ነው የምሰራው፣ ስራችን አንድ አይደለም እኮ ላይክ እነሱ የሀብታም ልጆች ናቸው፣ እኔ ደግሞ እንደዚህ ሰርቼ ነው የመጣሁት የሚለው አስተሳሰብ አለ። እኔ ያጎርቶ የነበረ ወደ ኋላ አስቀርቶ የነበረ ያ ነገር ግን ብቻዬን ሰርቼ ነው እዚህ የደረስኩት። እነሱ ወደ ኋላ ቀርተዋል፣ እኔ ግን እዚህ ነኝ ያለሁት። ላይክ እዚህ ነኝ ያለሁት በራሴ። ምክንያቱም ባልሰራ በራሴ ኮንፊደንስ ባይኖረኝ ኑሮ እዚህ አልደርስም ነበረ። ገብቷችኋል? ሶ ማንንም ሰው እንዳትሰሙ ኔቨር ጊቭ አፕ። ለሴቶች በተለይ ለሴቶች እሺ ጋይስ አደራ እንዳትሸወዱ። በተለይ ደግሞ በወንድ ምናምን ላይክ እኔ ያላየም ብቻ ኢንተርቪው ባወራው ደስ ይለኝ ነበረ። ብቻ በቃ ሙሉ በሙሉ ልብሽን አትስጪ፣ ስራሽ ላይ ፎከስ አድርጊ። ዲፕ አትውደዱ፣ ዲፕ አትሁኑ። ላይ ከመጠን በላይ ለማንም ሰው አያስፈልግም። ሁሉም ነገር በመጠን ሲሆን አሪፍ ነው። ገባችሁ? ሁሉም ነገር መጠን ሊኖረው ይገባል፣ መስመር ሊኖረው ይገባል። ላይፋችሁ ላይ የሆነ መስመር በቃ ወሳኝ ነገር ነው። ያንን ህግ ማለፍ የለበትም። ኢቭን ወንድ ልጅ ቢሆን ብታፈቅሪ ማለት ነው። ገብቷችኋል? ያንን አሳለፍሽ ማለት በቃ አንቺ ዜሮ ነሽ ማለት ነው። ላይክ ዝም ብለሽ ነው የምትነጂው። እንደዛ ነው የምትሆኚው። የራስሽ ቀይ መስመር ሊኖርሽ ይገባል። ተረዳችሁኛ? ብቻ ብዙ ነገርም ልነግራችሁ ፈልጋለሁኝ፣ ግን በቃ በትንሹ ነግራችኋለሁኝ። ሌላውን ደግሞ ቀስ በቀስ ነግራችኋለሁ። ብዙም ነግራችሁ ነገር አለ። እኔ እየሰራው ሲሆን ደስ የሚለኝ ዝም ብሎ ማውራት። ጠዋት ተነስቶ ተግባር እኔ ጋር ሳታዩ ግን እኔ ዝም ብዬ የምጨቀጭቃችሁ ከሆነ አይመጣውም። ግን እኔ እየሰራው ሲሆን አትሊስት የሆነ እርምጃ ስራመድ ያንን እርምጃ ስታዩብኝ እኔ በደንብ ባወራ ኦፍ ኮርስ እኮራለሁ።
ምክንያቱም እያሳየው ነው የሆነ ስቴፕ እያሳየዋችሁ ነው አትሊስት እየሰራሁኝ ነው ያለሁት የምሰራውን ነገር ባወራ ምን ችግር አለው ገባችኋ ግን ማላደርገውን ነገር አላወራም ዝም ብያ አላወራም ላይክ ግን እየሰራሁኝ ከሆነ በቃ በደስታ ነው ማወራው ላይክ ኮርቼ ምናምን በቃ እንዲያድርግ ያለው እንደዚህ ያድርግ ያለው ለምሳሌ ትናንትና እንደዚህ ከሆነ ዛሬ እዚህ የደረስኩበት አሪፍ ከሆነ ምን ችግር አለው ስለ ትናንትና በነግራችሁ ምክንያቱም እናንተ ለኔ እኔ ለእናንተ ምን ሆናለሁ ጥሩ ሞቲቬት ሆናለሁ ምክንያቱም ከዛ ተነስቼ ነው እዚህ የደረስኩት ገባችሁ ወሬ አይደለማ እየተገበርኩት ስለሆነ ገብታችኋል አይደለ ግን ዝም ብዬ ማውራ ከሆነ ሳላደርገው እኔ ህይወት ላይ ያ ነገር ሳይኖር ገብታችኋል ዝም ብዬ ማውራ ከሆነ ይሄ ወሬ ነው ገባችሁ ይሄ ወሬ ነው ሲተገበር ማየት አለብን ያንን ነገር ተረዳችሁኝ ሃርድ ወርከር ነኝ ኦፍ ኮርስ ሃርድ ወርከር ነኝ በቃ እየሰራሁኝ Yes? Okay. Yeah, or because the last one was, I don't like it. Another one, the last one, 3, 2, 1. I'm gonna put it in Instagram, yes? I'm gonna say my friend from Ethiopia. Thank you. No problem. Humble. Okay. And now? ወሬ ማላወራው ለዛ ነው ባጭሩ ዝም ነው የምለው በቃ የሆነ ወይ ግን ያ ፍራቻ ወይ ደግሞ እንደዚህ ይሆን አይደለም ሳወራ ምን ይዤ ነው ማወራው ያንን ነው እሺ አሁን ትልቅ መኪና ብገዛ የ16 ሚሊዮን ብር መኪና ብገዛ ታሪክ ብጽፈው ደስ ይላል ምክንያቱም ይሄንን ድሮ ዜሮ ነበርኩኛ ገባችሁ ግን አሁን ደግሞ የ16 ሚሊዮን ብር መኪና ይዣለሁ ሶ ባወራም እንደፈለኩኝ በሆንም ኢትስ ኦኬ የሆነ ነገር ይዣለሁ አሳይቻችኋለሁ አድርጌዋለሁ እያልኳችሁ ነው እናንተም ደግሞ ታደርጉታላችሁ እኔ የተነሳሁት ከዜሮ ነው እንደዚህ ብላችሁ ምን ችግር አለው ይሄ ደስ ይላል ሞቲቬት ይባላል ይሄ ተረዳችሁኛ ለእናቴ አዲስ አበባ ቢገዛው ባወራ ኢንተርቪው ላይ ምን ችግር አለው ስለገዛውለት አይደለ እናትና አባቴን አሁን አዲስ አበባ እያኖርኳቸው ነው ከኔ ጋር ነው የሚኖሩት አሪፍ ላይ ናቸው ምናምን አሁን ይሄ ለወጣቶች ሞቲቬት አይሆንም ይሆናል ገባችሁ አይደለ በቃ እኔ ስቴፕ አለኝ ማወራበት ስቴፕ አለኝ ዝም ብዬ አላወራም በቃ በስራዎቼ እየሄድኩኝ እየተራመድኩኝ ነው ማወራው ከዚህ በኋላ ደግሞ በእንግሊዘኛ ተተርቡኝና እረፉ ተው በቃ እንግሊዘኛ ማውራት ማለት ነው ጋይስ ቋንቋ ነው እሺ እኛ ኢትዮጵያ ውስጥ በቃ ጥሩ ቤተሰብ ጋር አደግንም ይሄንን ማወቅ አለባችሁ እኔ አሁን ይሄንን ነገር ብዙ ሰው ይሽማቀቅበታል ጃኒ እንግሊዘኛ አይ ምናምን ሙድ ይያዛል ኖ እኛ ጥሩ ቤተሰብ ጋር አደግን በቃ ላይክ አሁን ሌላ ሀገር ስትሄዱ አለ እንግሊዘኛ በደንብ በቃ ከመጀመሪያው ጀምሮ በእንግሊዘኛ ነው ሲማሩ የመጡት አይደለ እኛ ግን ከሆነ ታይም ላይ ነው እንግሊዘኛ የምንማረው ራሱ ሙሉ በሙሉ እንግሊዘኛ የሚመጣልን ከሆነ ታይም በኋላ ነው ወይ ከ9 ነው አሁን ድሮ ከ9 ጀምሮ ነው እንግሊዘኛ ሙሉ በሙሉ የምንማረው እንጂ ላይክ ከ1 እስከ 8 እስኪ ማን ነው እዚህ ጋር መጥቶ ይጻፍ ሙሉ በሙሉ እንግሊዘኛ አማርኛ ነው የምንማረው ገባችሁ ማንንም ሰው እንግሊዘኛ ፐርፌክት ነው አይደለም እንድታውቁት ማንንም ኢትዮጵያ ውስጥ እስኪ ማን ነው ፌመስ ሙሉ በሙሉ ሁሉም ቲክታከር በእንግሊዘኛ ሲያወራ ያየው ነገሩኝ ከዛስ ጃኒ ጋር ሙድ ተያዘ ይያዝ እኔ ስራዬን እየሰራው ነበር የዛኔ እኔ ብር እየሰራው ነበር ሜክ እያረኩ ነበር ምን ችግር አለው አሁን ደግሞ አድጌ እንደዚህ አስረዳችኋለሁ ነገሩ ገባችሁ እንደዚህ አስረዳችኋለሁ እንደኔ አይነት ጀግና ሴት የለም በጣም ጀግና ነኝ በጣም ጀግና ነኝ ያልኩባችሁ መንገድ ነው እንደታውቃላችሁ ላይክ በብዙ ፈተናዎች አልፌያለሁ በጣም ተስፋ መቁረጥ ታይም ላይ ደርሼ ያን ታይም ሳልፈው
እግዚአብሔር እንደመረጠኝ አወቅኩ። በቃ እግዚአብሔርን ፈጣሪ መርጦኛል። በቃ አልኩኝ እግዚአብሔር መርጠኸኛል። ደክሜ ነበረ የሆነ ታይም ላይ ለወድቅ ነበረ። በጣም ይሰለቻል። በይዘ የሰው አፍ በስማም አልገባችሁም እንዴት እንደሚያስጠላ ማለት የሆነ ታይም ላይ በቃ ያስጠላችኋል። በቃ በጣም ተስፋ መቁረጥ ላይ ደርሼ አጠነከረኝ። ጋዳ አጠነከረኝ። እንደዚህ ደርሰሽ ያቺ እዛች ቤት ውስጥ ተቀምጠሽ የስን ሰው አፍ እንትን እያለሽ ከመጀመሪያ መተሻል የብዙ ሰው አፍ ችለሽ አሁን የምጠነክሪበት ታይም ነው አለኝ ፈጣሪ። ከዛ እግዚአብሔር አጠነከረኝ። አሏሻችሁም ደክሜ ነበረ። በጣም ድክም ብሎኝ ነበረ በጣም ግን ከእንደገና ኢነርጂን መለሰው። በሰዎች ተጎድቻለሁ። ደግሞ ቲክቶክ ላይ እንደኔ በሰው የተጎዳ የለም። አንደኛ በጣም ዲፕ ነኝ። ዲፕ ስላችሁ ሰው ወድ ማለት ነው። ላይክ በቃ ሙጭጭ ነው የምለው። ላይክ ውድድ አደርጋለሁ። ታውቃላችሁ ይሄ እንዴት ነው? እንደ ራስ መውደድ ታውቃላችሁ? እንደ ራስ መውደድ እንደዛ መሆን የለብንም። መስመር በቃ የሆነ